የአንድ ሴት ታሪክ ነው። ቅዱስ ገብርኤል ያደረገላት ክፉ ቀን የገጠማት ሁሉ ቀን ፋሲካ ያለ መስሏት ስትበላ ስትጠጣ ወደ አውሮፓ ሄዳ ዱባይ ሄዳ ስትዝናና የኖረች አያችሁ። አንዳንድ ጊዜ ደስታችንን በልክ ብናደርገው መልካም ነው። እውነት ሐሰት እና ይገርማችኋል። እቺ ሴት እዚህ መርካቶ ላይ ገበያ አዳራሽ ያላት ሴት ናት። እግዚአብሔር በልጅ ባርኳታል። ቆንጆ ትዳር ሰጥቷታል። የሰማችሁኝ ነው። ለስሙ ግን ኦርቶዶክስና ክርስቲያን ናት። በቃ መዝናና ስትፈልግ ከሀገር ውጪ ሄዳ ተዝናንታ ትመጣለች። መቼም ኢትዮጵያዊ ታውቃላችሁ፣ ትንሽ ሳንቲም ካጠራቀመ ዱባይ አሸዋ ላይ ፎቶ ተነስቶ ነው የሚመጣው አይደለ? የሆነች ብጣቂ ነገር ይለብስና ዱባይ ፎቶ ተነስቶ ይሄውና ይላል። እየሰማችሁ ነው። አይገርም? ላሊበላን ሄዶ ያላየ ወጣት፣ ጎንደር ፋሲለደስን የማያውቅ ታሪኩን የማያውቅ አክሱምን የማያውቅ ሄዶ በቃ ይገርም አዋራ ላይ እንዲህ ላሸዋ ጥሩ አሸዋ አለ እኔ ጠቁማችኋለሁ። ይገርማችኋል። እግዚአብሔር ከሁላችን ጋር ይሁን። እንዲህ ሆና የምትኖር ሴት ናትና አንድ ቀን ምን ሆነች መሰላችሁ? ትታመማለች። ምን ትላለች? ጤናዋ እየቀነሰ መጣ። አያችሁ፣ ተናግሬው አለው። አንድ ወዳጄ ሐዋሳ ከሚባል ከተማ በስልክ ይደውልልኝና አባ የሀብት መጠኔ ሲጨምር ጤና የቀነሰ ምን ይሻለኛል ብሎኛል። የሰማችሁ ነው አይደል? አዎ፣ የሰው ገንዘቡ ባለበት ልቡ በዛ ይኖራል ያለው መጽሐፍ ለዛ ነው። ትንሽ ሀብት ሲኖር ቤት አካል ፍራሽ ላይ ይኖራል። አንተ ደግሞ ያለች ያስቀመጥካት ቁስ ላይ ነው ሄደ የምታደር። በቃ ሰላም የለም። የተንጣለለ ቪላ ውስጥ የጎጆ አክል አይሞቅም። ለብሰ ይበርዳል፣ በልተ ይርባል። የአበባ ምንጣፍ ላይ ተኝተ ግን እንቅልፍ የለም። አያችሁ፣ ይሄ እኮ ክስረት ነው ወገኖች። እና ይህች ሴት አንድ ቀን ጤናዋ እየቀነሰ መጣ። አታውቀውም ህመሟን። ብቻ ሰውነቷ ይከሳል፣ ሰውነቷ ይጠቁራል። ምን ሆነሻል ይሏታል ሰዎች ሁሉ። ልክ አይደለም ፊትሽ፣ ምን ሆነሻል ይሏታል። እና ቆይ እስቲ ሰው ሁሉ እንዲህ ይለኛል፣ እኔም ውስጤ ልክ አይደለም ልታ ያለችና ሄዳ ተመረመረች። ሁሉን ምርመራ አደረገች። ምንም የለባትም፣ ግን ያማታል። የሰማችሁኝ ነው። እሷ ያማታል። በሐኪም ደረጃ ግን ህመሙ አልታወቀም። አሁንም በሌላ ጊዜ ህመሙ እየጨመረ መጣ። ገንዘብ ስላለ መቼም በምን መንገድ አለ ነው የምትሉት እናንተ ትላላችሁ። በሰማይ የሰማዩ መንገድማ በገንዘባችሁ መቼ አገኛችሁበትና ከታወቀበትማ በገንዘብ የሚጸደቅበት ነበር። አላወቅንበትም እንጂ ሄደችና ባንኮክ ነው ምናምን የሚባል ሀገር ታከመች። እዛም ምንም የለብሽም አሏት። አሁን የሆነ ሀገርም ሄደች፣ እንደዛ ታከመች። ምንም የለብሽም አሏት። ኢትዮጵያ መጣችና እንጦጦ ኪዳነ ምህረት የእንጦጦ ንግስት ኪዳነ ምህረት ተወዷታላችሁ? የራማዋን ንግስት ኪዳነ ምህረትን ተወዷታላችሁ? ማናት የራማ ወካላችሁኝ? በኋላ አወራላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። እና ኪዳነ ምህረት መቼም ልጆቿ እኛን በዘርፋፋ ቀሚሷ እኮ ሽፍን አርጋ እኮ ነው ያዘችን። ክፉ ቀንን ልታሳልፈን የመከራውን ዘመን ኪዳነ ምህረት እኮ ነው ያሳለፈችልን አይደለ? ዛሬም እየከለለችን ያለች እኮ አንድ አዛኝቷ ስላለች ነው ከኛ ጋር። እና እንጦጦ ሄደችና ምን ብላ ጸለየች መሰላችሁ? ኪዳነ ምህረት አለቻት፣ እኔ ማሪኝ ብዬ አለምንሽም፣ በሽታዬ ምን እንደሆነ ግን ግለጭልኝ፣ ለሚጠይቀኝ ሰው በዚህ በሽታ እኔ ታመምኩት እንኳን ልበል አለች። አያችሁ፣ ግማሹ መድኃኒት ፈልጎ ሌላው ደግሞ በሽታውን ማወቅ ፈልጎ ይሄዳል ቤተክርስቲያን። ለመነቻት፣ ተማጸነቻትና ከእንጦጦ ስትመለስ አንድ የሆነ ክሊኒክ ነገር ታነብና ቆይ ማን ያውቃል እዚህ ገብቼ ብታይትልና ዶክተር ያመኛል ሙሉ ምርመራ ማድረግ ፈልጋለሁ ትልና ምርመራ ስታደርግ ዶክተሩ መንገር ይፈራና ያስተዛዘነ ብዙ መክሯት ብዙ ነገር ብሎ ያው ታውቃላችሁ ብሬኖሽ አድርጎ ነው አይምሯችሁን በጣም መጀመሪያ በደንብ ይጠብቅላችኋል አይደል? ከዛ በኋላ ምን አላት መሰላችሁ? ባለቤት አለሽ? አዎ። ልጆች ወልደሻል? አዎ። አሁን የምነግርሽ ነገር በቃ ራስሽን ትሪት ማድረግ ነው የሚጠበቅብሽ። በደምሽ ውስጥ ካንሰር የሚባል ነገር አለ አላት። ምን አለ አላት? በሰው እጅ ከመውደቅ ይጠብቃችሁ፣ ታማችሁ ባልጋ ከመውደቅ ይጠብቃችሁ። በጣም አዘነች፣ ራሷን ሳተች፣ ወደቀች። ጠበቃት ዶክተሩ ራሷን እስከምትነቃ ድረስ። የባለቤትሽን ስልክ ስጭኝ አላት።
የባሏን ስልክ ባፏ ነገረችው። ደወለላትና እንዲህ ያለ ቦታ ሚስት ሕክምና ቦታ ትንሽ አሟታልና ድረስላት አለው። ከሚሰራበት መርካቶ እየሮጠ መጣና ሲያይ ሚስቱ ታለቅሳለች፣ ታነባለች። ምንድነው የተፈጠረው? በል ቁጭ በል፣ ከዚህ በኋላ አስታማት፣ መድኃኒት ትጀምር፣ ኬሞቴራፒ የሚባል ሕክምና አለ፣ ይሄንን ታርግ ብሎ ነገረው። ምንድነው? ደም፣ የደም ካንሰር። አቤት እግዚኦ! ሰምተን ማናቃቸው መሬት ተነስቶ ጤነኛው ሰው ፌል አረገ ሲባል እንሰማለን። በአልጋ ላይ ወደቁትን አማኑኤል ይማረልን። እና ይገርማችኋል፣ ባለቤቷ እሷን አጽናንቶ ትሪት አድርጎ ወደ ቤት ወሰዳት። ሕክምናውን ጀመረች። አንደኛ ደረጃ፣ ሁለተኛ ደረጃ የተባለ ሕክምና ወሰደች። ከዛ በኋላ ያቺ በጣም የምታምረው ጠዋት የለበሰችውን ልብስ ከሰዓት ማትደግመዋ ለመዝናናት ውጪ ሄዳ የምትዝናናዋ ሴት አሁን ታመመች፣ ተያዘች። ያ ውበቷ ረገፈ። መልክ ቢያምር ላፈር ነው። 30 ጊዜ ሽቶ የምትታጠንለት ሰውነት፣ መስተዋት ፊት የምትቆምለት ፊት የሚረግፍ የሚጠወልግ የሚበላሽ አደጋ የሚገጥመው በሆነ ቅጽበት የሚጠፋ በቃ ያ ሁሉ መልኳ በአንድ ጊዜ ተወለገ። ከሰል መሰለች፣ ታመመች። አቤት ያያት ሁሉ ከንፈሩን እየመጠጠ ኢትዮጵያን ፈርስት ኤድ ይባላል ማለት አይደል? እስቲ እንበሉ ትችሉበቴ። በስማ የኢትዮጵያው የመጀመሪያው እርዳታ አንድ ሰው ካዘነልህ እኔም ይል በቃ እግዚአብሔር ይማረህ ማይለ ይልሃል። በቃ አያችሁ፣ በቃ ከንፈሩን ይመጥባል። ምን ሆነሽ ነው ይሏታል። እሷ ምን ባየቀደማት ዝም ትላለች። አይ አሞኝ ነው ትላለች። ምን ነካሽ? አንቺን የመሰለ ቆንጆ ምን ነክቶሽ ይሏታል። ምን ይነካታል? የተያዛት ይዞ ዝም ትላለች። ክፉ ቀን ገጠማት። ምን አይነት ቀን? ክፉ ቀን፣ የመከራ ዘመን። አያችሁ፣ የደስታዋ ምዕራፍ ፈጥሮ ተከደነ። አሁን ደግሞ የመከራ ምዕራፍ ተገለጠ። አያችሁ፣ አሁን ፈተና ላይ ያላችሁ ወንድሞቼ አንዱን አልፈዋለሁ ስትሉ ሌላ ፈተና ውስጥ እየገባችሁ ግራ ገብቷችሁ በህይወታችሁ ተስፋ ቆርጣችሁ ያላችሁ ሰዎች አይዟችሁ፣ ጨክኑና አለፉ። እቺን የመከራ ፋይል ሲዘጋ ሌላ የሚከፈትልህ የደስታ ምዕራፍ ሊቀጥል ስለሆነ ተስፋ ጠላት ተስፋ እንዳያስቆርጥ በርታ። ይሰማችሁ ነው አይደል? ያልፋል። ክፉ ቀን ያልፋል። አያልፍም? የመከራ ዘመን ያልፋል። አያልፍም? በቃ ያልፋል። ታሪክ ሆኖ ያልፋል። አረ መድኃኒዓለም ያልፍም አይመሰለኝም። የኔ ነገር ዝም ብለዋል የምትሉ ሰዎች ዝም አላላችሁም። እና አንድ ቀን ባሏ ከስራ ሲመጣ እነዛ ህፃናት ብላቴና ልጆቿን እያየች ስቅ ብላ ለቀሰች። በቅርቡ እንደምሞት አውቃለሁ አለች። ብዙም እንደማልቆይ አውቃለሁ፣ እድሜ እንደሌለኝ አውቃለሁ፣ ሟች እንደሆንኩ አውቃለሁ። እለተ ሞትን የሚያስብ ሰው አለ? ማታ እንኳን ታዘቡኝ፣ በር ተዘግቶ ተኝታችሁ ሌሊት 6 ሰዓት 7 ሰዓት ላይ ውሻ ቢጮህ ሰፈራችሁ ሰው ሊሞት ነው ይላል። እኔ ልሞት ነው የሚል የለም። ሞት በእኛ እንዳለና አናውቅም። በሰው ቤት ካለ እንቀጥራለን። የዛ ቀንማ ትንሽ የደከመ ሰው ካለ ደፋ ነው በቃ፣ አናረጋግጥሙላ። ወገኖቼ ግድ የላችሁም፣ እንደሚኖር ስሩ፣ እንደሚሞት ተዘጋጁ። ይሰማችሁኝ ነው?